የቤቱ ልዕልት ናት። ልዕልታ አባሰው ይረጋጋው ታደስ እውነት ቁም ነው የታደለ እሷን ያገባ የታደለ በጣም እንጂ ጸባይ እንዴ ኧረ ምን ይቀረዋል? ከሞያ ሁሉም ከመልክ በጣም እንዴ ሰጠዋለክ ታዲያ ላገባሽ ተመላላሽ ሰራተኛ ደላላ ሊኮይ ነው አንተ ነህ? እኔ ነኝ። ቤት ሰራተኛ ምን ትችላለሽ? እኔ ማልችለው ለምን ቻፓቲ ለሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝ መስራትስ? በቴስታ ማለት ነበረ እንዴ ስለሌለኝ እኮ ነው። ጋሽ ሞላ ሰላም አሉ። እንዴት ነው ጋሽዬ? የማሪቱ ሰላም ነው? ቀስ ይወዲ ሰላም ሳትለኝ ነው እንዴ? ቀስ ሰላም ላሉ እንዳትይ። እሺ ጋሽዬ ሰላም ላሉ። ሰላም እንዴት ነህ? እንዴት አደርክ? ሰላም ነው? አዘን ጋሽዬ እንዴት ነው? ሰላም ነው? ምንድነው? አይ ሰላም ልበሉት ብዬ እኮ እግር ልሳም ብዬ ነው። ትልቅ ሰው አይደል? ኧረ አትጥመልም። እግር ሳም ለስራ ሰው ስለምብል ጋሽ እንዴት ነው? ሰላም ነው? እንዴት ነው? ደውም እኮ እናንተ ሰፈር ሰው ትንቃላችሁ። ኧረ እንደዛ እኮ አይደለም ጋሽዬ እኮ እንደዛ አይደለም እኮ እና በስራ ሰው እንደዚህ ወራተን ሰላም እላለሁ። ኧረ ሰላም እላለሁ እኮ ነው እኮ ሰላም አያድራውን እዚህ ጋር እኮ የማውን ነገር ስላየው አይ እንደዛ አይደለም። ኧረ እንደዛ አይደለም ጋሽዬ አሁን እዚህ ጋር እኮ አትደግ እንዴ ማዘር ሰላም ነው? እንዴት ነው? ለአዲሱ ተከራይ ቤቱን አጸዳው? አጽድቼዋለሁ። ለኔ ቤቱን ያገማ ሰው አልወድም። ሁለተኛ ነገር የሚያመሽና የሚጠጣ ሰው በጣም ነው መጣላው። ኧረ በስመ አብ ማዘር፣ እኔ መጠጥ በጣም ነው የምጠላው። ውሃ እኮ ነው የምጠቀመው እኮ መጠጥ በጣም ነው የሚያቅለሽልኝ። አልወደውም። በቃ ሰው እንዴት ነው የሚጠጣው? ቆይ መጠጥ እንዴት ነው የሚጠጣላቸው? ቆይ እኔ ግርም ይለኛል። በመጠጥ ቤት አጠገብ ሳልፍ ራሱ ያቅለሽልሽኛል። በቃ መጠጥ አይመቸኝም፣ አልወድም። ማምሸት ላሉት ደግሞ ዶሮ በሉኝ። በቃ አንድ ሰዓት ገብቼ ለጥ አንድ ሰዓት 3 ሰዓት ራሱ ልተኛ እችላለሁ። በቃ አይመቸኝም እንደዚህ ነገር። እሺ እኔ እንደዚህ አይነት ሰው ነው የምወደው። ወደ የምትሄድበት ይላል አስቁም። ምንም ነገር ብታመጣልኝ ለማ አልጠላም፣ እበላለሁ፣ እጠጣለሁ። ማዘሬት ማለት እዚህ ጋር ካርድ ገዝቼ ልምጣ እስኪ መጣሁ እመለሳለሁ። ምን ማስቀኝ ራሱ ምን አባቱ እንደዚህ ነው? አዲስ ተከራይ ነው እንዴ? እሱማ አይደለም። ኧረ ራሱ ነው። ኧረ ለጉር ነው አንተ የኔ ፋንታ አንስከራ ድንገት ውጭ አገኘው እንጂ እኮ ብዙ ጣዋርዴ ነበር። ሰከረ ለጤነኛ ሰው አከራዮት ብዬ ተደስቼ ሳልጨርስ እንዲያውን አገኛለሁ። እዚህ ማነሽ አንቺ? ደግሞ አከራይ ነኝ እና ጠዋት እንደዛ ተሳልመው እንኳን መጡ ስፈልጉት ነበር። ቤቱን ለቀን እንዲወጡ እስከ ነገር ድረስ ቤቱን ለቆ ያለው ካልወጡ ጭራሽ ሞስዱን እርምጃ አይጠብቁት። ቅራቅም ለቃቅም አሳያለሁ። እሺ ቅራቅም አንተ ሰካራ ማን ነው ሰካራ? ይኸው እንደለመደበት ቆመ እኮ መኪናው። በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ ነው የቆመብህ? አንተ ባለፈው ቤቴን የሰራልኝ አናጺ አይደለ እንዴ? አዎ ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ለብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ ዱለጲስ ሰዎችን መጠየቅ ትችላለህ። የምን ሄደህ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተፋል? አሰርቸውም የሆነው ይንተባተፋል። አሁን በቃ ምን ታደርጋለህ መሰለህ? መዶሻና መስመር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አገኘኸው? ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናመጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀስት አንዴ እስቲ በዚህ በቅያሱ ያስ እና ታርፈ ቁጭ መኪና እኮ ነው ጋሪ መሰለ እንዴ? አንተ እንደ እንጀራ ሰፌር ላይ ቁጭ ብለህ እየነዳ መኪና ትላለህ እንዴ? ሲጀመር ሽጣውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት። ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ እንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ መስለፈልፈው እንዴ? አታፍርም? ይሄ መኪና በመንጃ ፍቃድ ነው ምን ሄደው ትላለህ እኮ። አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነደውም። ምን ደግሞ ከደሯ ራሱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባል። አንተ ረዝም በል በእናትህ ምንም አልክ ምንም ብቻ መኪና ያበደ አቋም ነው ያላት። አቋም የፖለቲካ ነው ይል አቋም ያምራል ካልክ ደግሞ እዚህ አይደለም 7ኛ አቋም አትወስደ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ። አረ በእናትህ አንተ ዝም በል ምንም አልክ ምን መኪና አሪፍ እንደሆነች ታውቃለህ። አላውቅም እኔ ማቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብህ ጋራጅ ስትወስዳት ብርድ ነው በሙቋ ትታጠብ ብለው እንደመለሰው አውቃለሁ። ትናንትና ራሱ
ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳ ታውቃለህ። ከዚህ የሞቶውን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል። ውሸት አንተ አልነበርክም። አራት ካደኝ ተው። ለዚህ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶበት ነቅሱ እኔ አይደለሁ በስቲኪን ያስተካከልኩልህ። አንተ ሲጀመር ፍሬም በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማርሽ ራሱ ሊዘንብ ሲል እንደ ልብሳ እንደ የምታስገባው ሲጀመር እኔ እወርዳለሁ። ውረድ። እስኩሪሱን ከፈር እስኩሪስ ሽጠውና ጠጣበት ስፕሪስሽ መሬቱን ስረግጡት እንደዚህ አይነት ስሜት ነው የሚሰማችሁ? ግን ፀሐዩንም አልቻልኩትም። እንደ አንቺ ትምህርት ቤት እንኳን ስትሄጂ መሬት ረግጠሽ አታውቂም እንዴ? ዳድ በመኪና ስለሚያደርሰን ጭራሽ ነክቼውም አላውቅም እኮ። ፍቅረኛሞች ፊልም ላይ እንደዚህ ወክ ሲያደርጉ ምናምን ሳይ በጣም ነበር ማድረግ የምመኘው። አሁን ግን አሳክቻለሁ። ውለቴ ያለብሻ ትከፍያታለሽ። እንደዚህ ፈቃ እት በዛት አንገላታታላ ገብተህ ታታረግ ለነሽ ይላውሮ ሊናስ ካንተና ስትላክ ነበር። ካፌ አምጥኑ ምንድነው ሶሽ ያረጋች በሳሳለ እንዴ? አራስ ደርሰን ምሱ ጋር ጸብጸብሽ ፍቅር እና ታዲያ እዚህ ጋር ምንድነው የምትሰራው? ሲጀመር ፊትም ለመናቀፍ አይሆንም ማለት ኧረ አይሆንም። ሄዳ ቀጥ ብዬ ሄዳለሁ። አሁን ነው የምሄደው። ወይኔ ያወቀ ኧረ አልመጣም። ኧረ ኩላሊት ልትወጣ ይብልሽ ነኝ ብለህ ኧረ ዞር በይ። ናትዬ ሰላም ነው? ሰላም እንዴት ነው? ባለፈው የመከርከኝ ትዝ ይላል። ስራ ጀምር ምናምን ብለኸኝ ጀመርኩልኝ ነበር። አበረታታኝ። 9 ቁጥር ቀሪ ያለኝ አበረታታኝ። እጣ ጀምረናል። አንደኛ እጣ ይኸው የኔ አባቴ ነው ማሊያኩን አይሆንም ይላል። ሌላስ? አይ እሱ አይሆንም። ሌላ ነገር እስቲ እቺ ይኸውልህ ቆንጆ በቃ ወይ ዊናቲ ምን ነው ሰው ከቆሸሸ እኮ አይሞቅ። እዚህ ጋር ከርታበና ሰው እኮ አይሞቅ። እንትን አይልም እኮ ነገር አንድ ግሩስ እሺ ወንድሜ በእናትህ አርጎብኝ ወጣ። አርጎ ሜዳ ያ ችግር የለም። እግሩ አይሸትም። ያረጋውን ድጋሚ እግሩ አይሸትም። የኔና እሱ እግር አንድ ችግር የለም። እሺ ያዝልኝ 9 ቁጥር እሺ። እኔ አባት እናንተ የሰፈር ልጆች ማኖሩ ማን ያበረታታኛል? በርታልኝ። እሺ አባት በርታልኝ። እኔ ጌታ በርታልኝ። እሺ ለመቱት እንዴት ነው አልያዝኩም እንዴ? ብር ትራንስፈር ይመቻል? ካሽ ነው ትራንስፈር ምንድን ነው? ከየት ነው የምትወጣው? እንድም ኧረ በእናትህ ድሮም እኮ ነው አይፎን ተጠቃሚዎች። ዛሬ እንግዲህ ፍሌክስ የሚጨርሰው ዳኒ ነው። እስኪ ያስገቡት። ዳኒ እኔ ፍሌክስ መጨረስ አልፈልግም። ለምን? ልቀቁኝ። ፍሌክስ የምጨርሰው ኮች ይኸውልህ፣ ልንገርህ በእናትህ እኔ እግሬን ያመኛል። ይኸው ህመም የለውም፣ ህመም የለውም። ሰባራ ነኝ። መጨረስ አልፈልግም። በእናትህ ችግር የለውም። በእናታችሁ ከብዬ አይደል እንደምማረው ከብዬ እኮ ነው የምማረው። ኧረ በእግዚአብሔር ከፍለህስ ቢሆን ታዲያ ይሄንን ካለ ያማል። ኮች ያማል። በእናትህ ወይኔ በቅድስት ድንግል ማርያም ይዤዋለሁ። በእግዚአብሔር እኩል እናድርገው። ሳሚ ግፋ በእናትህ ምን ላድርግ? የሳቦም ትእዛዝ። ኧረ በእግዚአብሔር እግሬ ተበጠሰ እኮ ኮች። ኧረ በእናትህ ምሳም አልበላሁም። አታልፉኝ፣ አደከማችሁኝ እኮ በኢየሱስ ስም ማዬ አካላቴ ሁሉ ተሰባበረ እኮ። በእግዚአብሔር አንተ በማርያም በእናትህ እኔ የምለው ይሄ ሪል ስቴት የምትሸጡ ሴልሶች ግን ስለምትሸጡለትን ሰው እየመረጣችሁ እንጂማ መገናኛ ከሀገር የሚወርድ ሰው ሪል ስቴት ትገዛለች ይችላል። ስለ አትፈሩም ለነፍሳችሁ? ቢጠብሳችሁስ በቦክስ ነው ዛት እንዴ? ሰው ምረጡ፣ ሰው እየመረጣችሁ። አሎ በ60 መኪና እየረጣ አልቃ አይገባም። ምን አይነቱ ደነብ ነው በእናትህ? ሰላም ነው አባ? አለሁልሽ። እንዴት ነሽ? ስለ እግዚአብሔር ስለ ማርያም ወይ ስልክ ደግሞ ሄሎ፣ ስለ ጊዮርጊስ ብራዘር ወይ መልሽ ልደውል። እንዲም ጀመራችሁ በጊዮርጊስ አባ እግዚአብሔር ይስጥልኝ ማለት ራሱ ከባድ የሆነበት ዘመን ምንድነው? እንደም እቺ ነው አይበቃ በሰለጠነ ዘመን 10 ብር አንተ እንዴት ብትደፍረኝ ነው? ሃሎ አንተ መኪና ገዝተህ ክላክስ በማድረጊያ እድሜ ታፏጫለህ መንገድ ላይ። እኔ ክላክስ ቦታው ጠፋኝ እንዴ? የሚረዳኝ አጥቼ እንጂ ማን ይረዳህ? ይኸውልህ አክስቴ ስፔን አለች አትረዳኝም። አጎቴ ደግሞ ደቡብ አፍሪካ አለ አይረዳኝም። እሰይ እንኳን አረዱ። አንተ ራሱ አትረዳኝም። አንተ መረጥ ግዴታቸው ነው። በቃ ሁሉም የራሱን ነው የሚኖረው። ኧረ እንደ ዘመድማ ግዴታቸው ነበረ። ግዴታቸው ቢሆን ኑሮ ማለት ነው። አንተ መክሰስ ደግሞ መፍትሄ ነበር። አልረዱኝም ብለህ መክሰስ። ኧረ ከእህቴ አቅም እንኳን በቤቴ ውጪ ብላ ትለኛለች።
እሺ ትልቅ ነገር እንደተጠየቀ ሰው ጥርስ ብሩሽ እኮ ነው አውሽኝ አልኳት። እምቢ አለች። ከፍቅረኛ ያቅም እንኳን ያለኝን ነገር ሁሉ ሰጥቻት ምን ነበር እሱማ ምንም የለኝም። በቃ እሱ ሰጣት ነው ታዲያ። በቃ ተው አንተ ዋናው የሚጠቅመው እኔ ተራስ ከባሪ ነው ያጎት ልጅ አለ እኔ ሁነኛ ታላ ያለ ከሱ አቅም ራሱ ሰልፍ አያስቀድመኝም። አይረዳኝም እኮ ነው እያልኩ ያለሁት። እኔ አይረዳኝም ምንም ልረዳህ እንትን ይዛል እንዴ ምስር ወጥ እንጀራ አላስኩና አትረዳኝም። በል ደግሞ እሄዳለሁ። በል እስኪ እዛ ጎን ተራኝሽ ና በል ና እሺ አለኩቦታ በዘይት ምቅሙ ዛሬ በዘይት ጤና በዘይት ምቅሙ በቃ እቁብ ሲወጣ እንደ ሌላ ነገር ነው የሚያደርገኝ። ባለሱቅ ታስቆጥ ምን ፈልግ አንድ ሚኒስትር ፓኬት ነው አይደል? አንድ ፍሬ አንድ ፍሬ ካጨስ በደንብ አታጭስም እንዴ? ልታስጨሰኝ ነው? እኔ ፓኬት የሚሸጠው አንድ ብቻ። ኧረ እባክህ ይሄ ነው አንድ። ኧረ ዘይቱ ፈላ። ሽሮ አድርግበት ሙራት፣ ሽሮ አድርግበት፣ ዘይቱ ፈላ፣ ሽሮ አድርግበት። ኧረ ጌታ ሆይ አንድ ፍሬ ላንዴ አፈር ግባ። ራሴ ባጨስ ይሻለኛል አንተ ከማስጨስ። ሊያስከስሰኝ እንደው ሰው አያሰሩ ሙቀኛ በደንብ ዋ ቅማት አጭስም ሆኖ ፓካ ልብ ካለ ሳምባ ካለ ምን ልብ ብቻ ሳምባ ካለ ፓካ ታጭስ አፈር ግባ። It is just cold as can be out here. እንዴት ነው? አማን ነው? በረታችሁ? እንዴት ነው በረታችኋል? አዎ ፈጣሪ ያለው ነው የሚሆነው። እኔ የምልህ ምሳ ተበላ እንዴ? ተበላ። አዎ በልቷል። ተበላ? ተበላ። በቃ ይሄ እንትን ውሃው በምሳ ብር ነው ሲያመጣሁት እዚህ እበላለሁ ብዬ ላካክስ ነበር። በቃ ይዤው ልሄዳ ማለት እግዚአብሔር ያጽናችሁ። ቆሎ አለ ብላ